ሁሉም ሰው አራዳ ነው፣ ሁሉም ሰው ፋራ ነው። አዎ ሰምታችሁ፣ ሁሉም ሰው ፋራ ነው፣ ሁሉም ሰው አራዳ ነው። ይቅርታ ፋራ የሚለውን ቃል በመጠቀም ከዛ የተሻለ ቃል የለውም። ግን ምን ልላችሁ ነው፣ እርድናና ፋርነት የሚለውን ነገር ስናነሳ ይሄ ነገር በአስተሳሰብ ጉዳይ ነው። ሰዎች ምን አይነት ፍጥሮች ነው መሰላችሁ? ማህበራዊ ፍጥሮች ነው። ያ ማለት በጋራ ነገሮችን ዲሳይድና ጀጅ ማድረግ እንፈልጋለን። ይሄ እርድናና ፋራነት የሚለውን ራሱ ስናነሳ በጋራ ጀጅ አድርገን የሆነ ብይን ለመስጠት እንሞክራለን። ያንን ለማድረግ በምንሞክርበት ሰዓት የምንጠቀመው የተለያዩ ሜተዶች አሉ፣ የተለያዩ መለኪያዎች አሉ። ለምሳሌ ያክል የምንጠቀመው አለባበስ ሊሆን ይችላል፣ አነጋገር ሊሆን ይችላል፣ አበላልን። እነዚህን ራሱ ወስደን አንድ ሰው ፋራ አራዳ የሚለውን ለመግለጽ እንሞክራለን። ሰው እንደየ አስተሳሰቡ ልዩነት የእርድናና ፋርነት ለሚለው ነገር የሚሰጠው ትርጓሜ ኮምፕሊትሊ የተለያየ ነው። ሁሉም ሰው የየራሱ የሆነ አገላለጽ አለው ማለት ነው። በእኔ አመለካከት ግን እርድናና ፋርነት የሚለው ነገር የሚወሰነው እንዳለው ኢንቫይሮንመንት እና ሰርከምስታንስ ነው። ሰርከምስታንሳችንና ኢንቫይሮንመንታችን ላይ በደንብ መዋሃድና ያንን ነገር ማወቅ በቻለን ቁጥር አራዳ የሚለውን ነገር ማግኘት እንችላለን የሚል ዲፊኒሽን አለው እንጂ ሰው በተፈጥሮ አራዳ ነው ፋራ ነው። ሁለቱም ምን እኔ አራዳ ነኝ የሚል ሰው የለም፣ እኔ ፋራ ነኝ ማለት የሚችል ሰው የለም። አሁን ቅድም ነገርኳችሁ፣ ማህበረሰቡ አመለካከት ብንሄድ አለባበስ፣ አነጋገር ብለናል። አሁን ላይ አሁን ባለው ሁኔታ ማህበረሰቡ ፋሽን ብሎ የወሰደው እንደ አራዳ መሰየም ነገር ብንለብሰው ካላችሁ ባጊ ሱሪ ሊሆን ይችላል። በአንጻሩ ግን ሲኪኒ ሱሪ ብለብሱ ምንድነው እናንተ እንደ ፋራ የምትታዩ? ግን ይሄ ዛሬ 10 ዓመት ላይ ሲኪኒ ሱሪ መልበስ እንደ ፋሽን ነው፣ ባጊ የፋራ ነው። 90ዎቹ 80ዎቹ ደግሞ ስታዩ ቬል ሱሪ ነበረ ፋሽን ማለት ነው። ያኔ እንደ አራዳ ያሳያቸዋል። ዛሬ ግን ቬል መስል ድረስ እና እንደ አራዳ ምን አያሳያችሁ። ይሄ በጊዜ ሂደት ማህበረሰቡ ነገሮች የሚያይበት መንገድ እየተቀየረ ሲመጣ ነው። የአመለካከቱ ሲቀየር ነው ማለት ነው። በመጀመሪያ ይሄ ልዩነት የመጣው እኔ ወዳልኳቸው ሀሳብ ስመጣ በእኔ ስመለካከት የኤንቫይሮንመንት እና የሰርከምስታንስ ጉዳዩን ስላችሁ አሁን ከኤንቫይሮንመንት አንጻር ብናነሳው አንድ ሰው የሚኖርበት ኤንቫይሮንመንት በትክክል መረዳቱ ማወቁ ምን ያክል አስተዋጽኦ እንዳለው ግልጽ ነው። አንድ ሰው ኤንቫይሮንመንት የምንለው ነገር ውስጥ ሲገባ ኤንቫይሮንመንት የማይታይ ግን እሱን ሼፕ የሚያደርግ ጄጅ የሚያደርግ ነገር መሆኑ በመሰረታዊነት መረዳት አለበት። አሁን ኢንቫይሮንመንት ላይ ስናነሳ በጣም ብዙ የምናነሳቸው አይዲያዎች ይኖራሉ ማለት ነው። ለምሳሌ ያክል አንድ ሰው በኢንቫይሮንመንት ደረጃ ስናነሳ አንድ አካባቢና አንድ አካባቢ ላይ ያለ የማህበረሰብ አኗኗር፣ ባህል፣ ዘይቤ ይሄ በጣም የተለያየ ነው። አንዱ ጋር እንደ ባህል የሚታይ ነገር እንደ አንዱ ጋር እንደ ጥሩ ነገር ላይታይ ይችላል። እንደ አንዱ ጋር በጎ ነው ተብሎ የሚታሰበው አንዱ ጋር መጥፎ ሊሆን ይችላል ማለት ነው። ያንን መረዳታችሁ ብቻ እዛ ማህበረሰብ ውስጥ በትክክል ገብታችሁ ፈንክሽን እንድታደርጉ እንደ አራዳ በቃ እሱን አይነት ስያሜ እንዲሰጣችሁ ያደርጋል እንጂ እናንተ አራዳም ፋራም ናችሁ በመሰረታዊነት ደረጃ ማለት ነው። ስለዚህ አንድ ኢንቫይሮንመንት ውስጥ ስትገቡ የዛ ማህበረሰብ ባህል ጠንቅቆ መረዳት እዛ ማህበረሰብ በትክክል ገብታችሁ እንደ ማህበረሰቡ እንድትኖሩ ምን ያስችላቸዋል ማለት ነው። ከኢንቫይሮንመንት አንጻር ለምሳሌ ያክል አሁን ወደኛ ብናመጣው አንድ የግሩፕ ውስጥ የሰዎች ግሩፕ ውስጥ የሚነገር ነገር እና ሌላ ግሩፕ ውስጥ የሚነገር ነገር ኮምፕሊትሊ የተለያየ ነው። አንድ አይነት ወሬ ሆኖ አንዱ ጋር ሊነገር ይችላል፣ አንዱ ጋር ደግሞ ላይነገር ሊደበቅ የሚችል ነገር ነው። አንዱ ጋር ያወራችሁትን ወሬ ሌላው ጋር ሄዳችሁ ለማውራት ነው እንደ ፋራ ነው የሚያሳያችሁ። አሁን የጎበዝ ተማሪዎች ስብስብ ውስጥ ገብታችሁ ስለ ትምህርት ለማውራት ብትሞክሩ ኖርማል ጥሩ ነገር ነው ተብሎ ነው የሚታሰበው። አንድ ደግሞ ትምህርት መማር የማይፈልግ ግሩፕ ውስጥ ደግሞ ገብታችሁ ያንን ነገር ለማውራት ብትሞክሩ ስለ ትምህርት ሊያሰድባችሁ ይችላል ማለት ነው። ይሄ እዛ ኢንቫይሮንመንት ውስጥ ያለው ቫይብ ነው። እዛ ኢንቫይሮንመንት ውስጥ እርድናና ፋርነት ለሚለው ነገር የሰጠው ስያሜ ወይም ብያኔ ነው ማለት ነው። በአንጻሩ ደግሞ ሰርከምስታንስ ላይ ስንገባ የምናየው ሰርከምስታንስ ላይ ያሉት ሁኔታዎች ነው። ሌሎች ሰዎች ያሉበት ሁኔታዎች መረዳት አለባቸው። አንድ ሰው አዝኖ ወይም ደብሮት እያለ ሄዳችሁ ማን ነገር ልንገረው ብትሉ ያ ሰው ሊሰማችሁ አይችልም። እናንተን እንደውም ሌላ ስያሜ ሊሰጣችሁ ይችላል ማለት ነው። ስለዚህ ሰዎች ስላሉበት ሁኔታ በትክክል አንደርስታንድ ማድረግ አስፈላጊ ነው። ከዛ ሰው ጋር በትክክል ኢንጌጅ ለማድረግ ከዛ ሰው ጋር ትክክለኛ ኮኔክሽን ለመፍጠር ማለት ነው። ያ ማለት ደግሞ ስናነሳ በቃ በአጭሩ ኢሞሽናል ኢንተለጀንስ ያለው ሰው ከአንድ ሰው ጋር በትክክል የመግባባት ካለው ሁኔታ ጋር በትክክል የመቆራኘት ነገር ይፈጥራል ማለት ነው። አንድ ሰርግ ቤትና ለቅሶ ቤት እኮ ልታወሩት የሚችሉ ነገር ኮምፕሊትሊ የተለያየ ነው። የሰርግ ቤት ሰርከምስታንስ እና የለቅሶ ቤት ሰርከምስታንስ የተለያየ ነው። ሰርግ ቤት ሄጄ ካርታ ካልተጫወትኩ ልትል አትችልም።
ለቅሶ ቤት ሄደ ዘፈን ይከፈት ሊጨፍር እንደማትለው ሁሉ ማለት ነው። ስለዚህ ሰርከምስታንስን መረዳት አንዱ እንደ አራዳ ሊያሳያችሁ ይችላል። እንደ አራዳ ሊያሳያችሁ ይችላል። አሁን እዚህ ላይ ትኩረት አድርጉልኝ። እንደ አራዳ ሊያስመለክታችሁ ይችላል እንጂ ሁሉም ሰው ፋራ ነው፣ ሁሉም ሰው አራዳ ነው። በእኔ አመለካከት ኢንቫይሮንመንት እና ሰርከምስታንስን የተረዳ ሰው እንደ አራዳ ይቆጠራል ማለት ነው። እና የዛሬ ቪዲዮ ይመስል ነበረ። ከወደዳችሁ ላይክ እና ሰብስክራይብ አድርጉ።